ታዲያስ ጤና ይስጥልኝ። ሰላም ናችሁ? በያላችሁበት መልካም ቆይታ። ታንክ ፎር ዋችንግ። እንደምታውቁት ይህ ስዩም ቲዩብ ነው። ስዩም ታደሰ ዩቲዩብ የሚል አዲስ ቻናል ነው። ሰብስክራይብ፣ ኮመንት፣ ላይክ፣ የደወል ምልክቷ እንደዚሁ በመንካት ደግሞ ኖቲፊኬሽን ወኪሌ እንዲደርሳችሁ ማድረግ ትችላላችሁ፣ አዲስ ለሆናችሁ ማለት ነው። ዛሬ ወደ ፕሮግራሜ ከመግባት አንድ የሴኩሪቲ የሚል መጽሐፍ ያው ሪኮመንድ ያደርገው ምርጡ ምክሬ ብሎ ያስቀምጠውን ሀሳብ ለእናንተ ለማስቀመጥ ነው። እሱ ምንድነው ሀሳቡ? የሰው ልጅ ሀሳቦቹ ከሆዱ ከአይምሮው ከስሜቶቹ ሁሉ የሚወጡትን ቃላቶች በአጠቃላይ ተጠንቅቆ ማወቅ አለበት ይላል። ምን ከፈለገ ለውጥን እስከፈለገ ድረስ ወይም የምትፈልገው ኢነርጂ መሄድ የምትፈልግ ከሆነ ትክክለኛው አዎንታዊ አስተሳሰብ መያዝ መቻል አለብህ፣ ወይም ሀሳቦችን ሽፍት ማድረግ አለብህ ማለት ነው። ይህ እንደ ህግ ነው የምናወራ፣ እንደ ህግ ነው። ምክንያቱም the law of attraction ወይም the law of vibration ይላል as its energy ማለት ሁሉም ነገር ኢነርጂ ከመሆኑ አንጻር አንተ የዘራኸው እንደምታጭዱ የዘራኸው የሀሳብ ዘር ነው ደግሞ መልሰ ማጨድ የምትችለው። ስለዚህ ከዚህ የመውጣት እድሉ በጣም ጠባብ ስለሆነ ህግ ስለሆነ ፕሪንሲፕል ስለሆነ የላይፍ ፕሪንሲፕል ስለሆነ ያለምንም ጥርጥር ወደ አንተ መመለሱ አይቀርም። ሶ ያንዳንዱ ሀሳቦችና ድርጊቶች ሁሉ ፍሪኩዌንሲ ስላላቸው እሱ the same frequency ነው to universe ወደ አንተ የምታመጣል እንጂ ከዛ ውጪ ኔጌቲቭ ኢነርጂ ሪፍሌክት ያደረግ ፖዚቲቭ ኢነርጂ ወደ አንተ አይመጣልም ማለት ነው። ተግባባን? ይህን የሆነ የዛሬ ፕሮግራም ሲገባ ራስን ማወቅ ወይም ሰልፍ አዌር ምንድን ነው? ምንስ ነው ጥቅሙ? ሰልፍ አዌር ራስን ማወቅ ምንድን ነው ጥቅሙ? እንዴትስ ማዳበር ይቻላል? ወደዛ የሚሄዱ ሀሳቦችን አስቀምጥላችኋለሁ። ራስን ማወቅ እንግዲህ መጀመሪያ ሀሳቦችን፣ ስሜቶችን፣ ባህሪዎችንና ጠንካራና ደካማ ጎኖችን ሀቢቶችን ማለት ነው። ሀቢቶችን ማወቅ አለብን፣ ልማዶችን ማለት ነው። እነዚህን ስታውቅ በድምሩ ራስን የምታውቅበትን መንገድ እንዳገኘህ እንደተረዳህ መገንዘብ ትችላለህ ማለት ነው። ራስን የምታውቅበት መንገድ አንዱ በዚህኛው ወይ ማለት ነው። ጥቅሞችን ስናስብ እንደምታውቁት ከጥቅሞችን በፊት ሰው ኢሞሽናል አዌርነስ ያስፈልገዋል፣ ፊዚካል አዌርነስ ያስፈልጋል፣ ሶሻል አዌርነስ ያስፈልጋል። ይሄ አሁን ጠቅል ደምረ የምናወራው ሰልፍ አዌርነስም እነዚህም በጣም አስፈላጊ ናቸው። ከዛ በኋላ ነው ህይወትን ወይም ራስን መሸጥ የምችለው ቱ አናዘር ማለት ነው። ምክንያቱም አንተ ምን እንዳለ ማን እንደሆን ካላወቅ ራስን የሚሸጥበት መንገድ ቶታሊ ራስን ቢሸጥም አሁን ምሳሌ ትምህርት ተምረህ መተህ ተቀጥረህ ራስን እየሸጥክ የምታገኘው ገቢ አለ። ግን ከዛ ባለፈ ነው ራስን አንተነትን እውነተኛ ማንነትን ካወቅ በኋላ ራስን የሚሸጠው። ግን ኢሚዲየትሊ ከቅጥር እንኳን ከቅጥር ስለሊቦና ከቅጥር ድርጊቶች ውስጥ ይሄ ቅጥር የሚባለው ነው ትተዋለህ። ምክንያቱም አንተ ማን እንደሆንክ ስላወቅክ ማለት ነው። አንተ ማን እንደሆንክ ካላወቅክ ሁሌ ቻሌንጆችና እንትኖቹ አብሮ ካንተ ጋራ ይሆናሉ ማለት ነው። እነዚህ በዋነኝነት ሲሆን ጥቅሞቹም ምንድናቸው? ራስን ማወቅ ጥቅሙ አንደኛው የተሻለ ግንኙነት እንዲኖረን ያደርጋል። ያ ማለት አንተ ማን እንደሆንክ ካወቅክ የበላይ የበታች የሚያደርግህ ምንም አይነት ኮንሰፕት የለም። ከየትኛውም የሰው አካል ጋራ የሰው ፍጥረት ጋራ ከተፈጥሮ ጋራ ትግል ውስጥ አትገባ። ምክንያቱም የዩኒቨርስ ፕሪንሲፕሉን ስለሚታወቁ ማለት ነው። ከማንኛውም ጋር ያለ ኮሚኒኬሽን እና ኮንታክት ሪሌሽንሺፕ ፖዚቲቭ ይሆናል። ምክንያቱም ራስን የምታሳነስበት ምክንያት የለም፣ የምታስበልጥበት ምክንያት የለም። ራስን እንደ ጠቅላይ ሚኒስትር አድርገህ ኦልሬዲ ምክንያቱም አንተ መሪ ለመሆን ተፈጥረሃል። ኦልሬዲ ማንም የሚከለክል የለም።
ራስን ዲስከቨር አድርገ ኤክስፕሎር አድርገ ሲንከር ሆነ መምሬ ማወቅ ነው እንጂ ኤክስተርናል ሎድ ፕሬዠር ባለ አስተሳሰብ ውስጥ ገፍተ ከሆነ ግን እንደገና ያን እንደ አዲስ ራስን መምሬ ካላወቅ በስተቀር ሁሌ ያው ይሄ ሰርድ ዳይሜንሽን የምንለው ቲንኪንግ ውስጥ ሁሌ የምትኖረው ማለት ነው። ሁለተኛው የተሻለ ውሳኔ እንድንሰጥ ያደርጋል። ራሳችን ማወቃችን የተሻለ ውሳኔያችን ሁሉ የተሻለ ነው። ምክንያቱም ከውድድር ከዳኝነት ምናምን ሁላ የጸዳ ነው የሚሆነው ውሳኔያችን ማለት ነው። ሌላው ደግሞ በራስ የመተማመን ስሜታችንም እንደዚሁ በጣም ያዳብራል፣ ይጨምራል ማለት ነው። ከጭንቀት ከመሳሰሉ ነገሮችም እንደዚሁ ራሳችን ማወቃችን ምክንያቱም የማንም ሀሳብና እንትን ራሳችን ላይ ተጽዕኖ ማምጣት አይችልም ማለት ተጽዕኖ መፍጠር ነው የሚችለው በሌላው። ምክንያቱም የሌላውን ኢነርጂ ኮንትሮል ታደርጋለህ ማለት ነው። ኦልሬዲ ምንም ጥርጥር የለም ማቼ ራስን ስታውቅ ማለት ነው። ሁለተኛ የራሳችን የግል ማንነታችን ራሱ እድገት ይኖረዋል። ምክንያቱም እኛ ራሳችንን ከማንም ጋር ካላወዳደርን ችግሮቻችን ካወቀን ብሌም የምናደርገው ነገር ማንም የለም። መፍትሄው ያለው እኛ ውስጣችን ውስጥ ያለው ኢንፋይናይት ለየትኛውም ጥያቄዎች ምላሽ የሚሰጥ ውስጣችን ስላለ ኢነርጂያችን በጣም ኢንፋይናይት ከመሆኑ አንጻር ለዛ እንትን ጉዞ ገና ስታውቀው ነው ያን የምታወራው። አሁን ግንዛቤ ስላለ የሚያወራው ግን ግንዛቤ የሌለ ሰው ለምን አላወቅም ለምን እንደዚህ ነው ብለ እኔ በየትኛውም ጉዳይ ላይ ሰዎች ኢነርጂያቸውን ስለሚያውቅ አላሳነስም አላተልቅም። ምክንያቱም ዋናው ነገር ለዛ ነገር አንተ ትኩረት የሚሰጠውም ሁሉ ነገር አንተ መጀመሪያ ራስን ሲታቅ ስለሆነ አብዛኛው ሰው ደግሞ በስሪ ዳይሜንሽን ስለሆነ ብዙ ሰው ባወራ ብዙ ሰው እንትን ብል ምናምን እኔ ፐርሰናል የሚለው ስለማያውቅ ነው እንጂ ባቅ ኖሮ አይናገርም ወይም እንደዚህ አስቀያሚ ነገር አያወራም ብዬ አልፍበታለሁ። ምክንያቱም ያለማወቁን ማወቅ ነው በጣም ትልቁ አንዱና ዋናው የራስን የማወቅ መንገድ። ምክንያቱም ይሄን ከብዙ መጽሐፎች ስታነብ ስፔሻሊ ውስጥን የሚያስረዱ ውስጥን የሚጠቁሙ መጽሐፎችን ብታነብ ስፔሻሊ አሁን ለምሳሌ ዘ ፓወር ኦፍ ናው የሚለው መጽሐፍን ብታነብ በጣም እጅግ በጣም አሪፍ የሆነ መጽሐፍ ነው። እሱን ብታነብ ውስጥን እንደዚሁ በጣም የሚያሳውቅ ነው። ሌላው እንዴት የራሳችን ማወቃችንን ማዳበር እንችላለን ካሰብን አንደኛው ነው ዋነኛው ማይንድፉልነስ መሆን ቢንግ ፕሬዘንት ማለት አሁን መሆን ለሀሳባችን ለስሜታችን ለፊዚካል እንትናችን ትኩረት ሰጥተን ጥንቁቅ ብለን መቆም ማለት ነው። ልክ ጥንቁቅ ብለን አሁን ምክንያቱም የሰው ልጅን በስፔስ እና ታይም ውስጥ አስገብተን የምትቆጣጠረው ዘ ፓወር ኦፍ ናው የሚለው መጽሐፍ ጊዜ የሰው ልጅን ልቦና የሚቆጣጠርበት አንዱ መስመር ነው። ባይዘው የትናንት አይምሮ እና የወደፊት ፊውቸር አይምሮ ይፈጥሩብያል። ምክንያቱም አይምሮህ ወደ ትናንት ይጓዛል እንደ የህይወት ኮምፒውተር በለው ስቶሬጅ በለው ለዚህ ወደ ኋላ ይጎትታል ከዛ ደግሞ ወደፊት ይዞ ይሄዳል። ግን አሁን ቢንግ ናው ደግሞ ምንድነው ምስጥሩ ኢነርጂን የምታገኙ ትክክለኛ ማንነት የምታገኝበት ታይም አሁን መሆን ብቻ ነው። ምክንያቱም አካሌ ለምሳሌ አንተ ሆዴን ምግብ ካልበላኝ ይርብያል መቼስ እና ያ ስርብ አሁን ነው እንጂ ነገ የሚርብህን አታውቁም። አሁን እየራበ ነገር ግን አይምሮዬ ግን ወደ ትናንት ነው የሚሄደው ወይ ወደ ነገ ነው የሚሄደው። ለዚህ እኚህን ነገሮች ነው ኮንትሮል ማድረግ ትናንትና ነገ የሚባል ጊዜ ሲጀመር የለም። አውቶማቲካሊ ኦፍ አድርገውና ጀስት አሁን መሆን ብቻና ቢንግ ፕሬዘንት ማለት ሜዲቴሽን ተመስጦ በጣም ራሴና ስትሬስን ማባረር ይመቻል ብቻ ሳይሆን ውስጥ ያለው ብርሃንን ለማወቅ የሚረዳ ነው ማለት ነው። ሰብስክራይብ ኮሜንት ብታደርጉኝ ደግሞ ቤተሰብ ብትጽፉልኝም ምላሽ ሰጣችኋለሁ። ፕሮግራምን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። የደወል ምልክቷንም እንደዚሁ ብትነኩ ደግሞ ኖቲፊኬሽን ይደርሳችኋል። እጅግ አድርጌ አመሰግናለሁ።